እንደዋሻችሁ ይቅር በለኝ ሳትሉ ትናላችሁ ምራቃችሁና ድፍት አላችሁ። ወዴት ነው የምትሄዱት? አቤት የት ነው የምትሄዱት? በእናታችሁ አይዙስ ማአት ካቶሊክ አለ ኮት ያረገ እንትን ቸርች አባል የሆነ ዘሶኮል ጴንጤ የሆነ ግን ካቶሊክ የሆነችን ልጅ እያየህ እያለ እቺ ደግሞ ምን ትመስላለች እያልክ ጠለዘ መኪናና ድፍት አልክ። የት ነው የምትሄደው? ማረኝ ጌታው ብለህ የካቶሊክና የኦርቶዶክስ ንስሐ አልገባህም። አብዛኛው ጴንጤ የካቶሊክና የኦርቶዶክስ ንስሐ ነው እንዲህ ስትል ጌታ ኦኬ ንስሐ ገባህ ማለት ነው በቃ ትገባለህ። አረ ወንድሜ ደም ሳይፈስ ስርየት የለም። ደም ፈሷል፣ ስለዚህ ስርየት ተሰጥቷል። የዘላለምን ስርየት ተቀብለሃል። እውነታው ይሄ ነው። የኢየሱስ መስዋዕትነት 100% ሰውን አድኖታል። ሰው ከዳነ በኋላ ጠፍቶም ማያውቅም፣ ሊጠፋም አይችልም። የደበቀው ሁሉ ነገ ይሰብካታል። የዘላለም ሕይወት ማይወሰድ ሕይወት